መስራት አድርገን በ30 ቀን ውስጥ ቲክቶክ ቫይራል ወጣው ህይወታቸው እንዲቀየር እናግዛቸዋለን ማለት ነው። ዝግጁ ናችሁ? አዎ። ዝግጁ ናችሁ? አዎ። አንድ ጥያቄ፣ እቺ ፀሐይ ተመለከቻት? ያታ እንዴ ተመልከቻት እስኪ። እቺ ፀሐይ ቁመቷ ስንት ነው? ተስማማ እንደዛ አሁን ወጣ ወረደ አልፌ ከስራ ደህና ይቆለብ ይጽፍ ነበር እና ዛሬም ወደዋል ባገኘኝም ወደዋል ነው። እሺ እንቆሎ አሳይና አንድ ጊዜ እስቲ አርማውን አሳዩ። አዶናይ ቆሎ አራት የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቅኩት ነበር። ከነሱ ጋር ማለት ነው ከፍቅር ሶሻል ሚዲያ ጋር ሆነን ቀውጥ አድርገን እንሰጠዋለን። ልዑሌም አለ እዚህ ጋር ተሽሎታል እንደምታዩት። ገና በደንብ ዝገዛ ከመጥፈለው አንመራራ አይና በደንብ የመኪና ርክክቡን ጨርሰናል። በጣም ደስ ብሎኛል። ሱሬም እንደዛው። የኔና ደስ ብሎሻል አንቺ? ማጠብቀው ሰርፕራይዝ ነው የሚሆነው። ማርያምን እንዴት ደስ እንደሚላት እንዴት እኮ ዲዛይነር መሆን እንደምትፈልግ ማርያም ፋ ስላልቆረጥሽ በጣም አመሰግንሻለሁ። አሁን ደግሞ በቅርቡ በአካል አግኝቼሽ ትልቅ ታሪክ እንሰራለን። እናንተም እሷን ማገዝ ከፈለጋችሁ ወደ ኤግዚቢሽኑ መምጣት አለባችሁ። እኔም ከሷ ጎን ቆሜ አግዛታለሁ። እወድሻለሁ። እሺ አሁን ይሄ ለጸጋዬ ለፋዘር ነው ሰርፕራይዝ እናደርገው። እሺ አብረው አዲስ ዘፈን ቢያወጡና ተአምር ቢሰሩ እንግዲህ ሁላችንም ደስተኛ እንሆናለን። እሱ እውን ለማድረግ ደግሞ አሁን ወደ ብሊንግ ሬከርድስ ሄጃለሁ። ማን ነው እሱ? Blooming flowers as much as I can hold. I'm gone away. ዲቻ ቦይስ ማስታወቂያ እኔ ቪዲዮዎቻቸው ሪፖስት አደርገዋለሁ፣ ሰፖርት አደርጋቸዋለሁ። ከጀርባቸው ነኝ እንድታቁት ቢዝነሶች ማለት ነው። ስለዚህ በዲቻ ቦይስ አካውንት ግቡና ከዛ መሰጅ አድርጉላቸው። ዝግጁ ናቸው አይደል እንዴ? ዝግጁ ነኝ። አፍንጫዬ ረጅም ስላልሆነ መጥፎ ነኝ ብለሽ እንድታምኚ ያደረጉሽ። ነይ አንዴ ወደዚህ ቀረብ በይ። ልንገርሽ፣ ስሚ ልንገርሽ፣ እቺ ዓለም በራስ መተማመን ለሌላት ሴት መጥፎ ነች። ልንገርሽ፣ የሚያወድቅሽ በጣም ብዙ ሰው ነው። በጣም ብዙ ሰው ነው። ስፔሻሊ ራስሽን መውደድ ስትፈልጊ ሰላም ጋይስ፣ የትናይት እየተቀበላናለች እንደምትመለከቱት። ይሄው እንዴት ነሽ የትናይት? ደህና ነሽ? ከዲላን ጋር ማስተዋወቂያቸዋለሁ፣ ነግሬያቸዋለሁ። ምንድን ነው የምትሰሪው? ማስቲካ ትሰጫለሽ? በቀን ስንት ትሰሪያለሽ? 600 ውይ አንተ ጣፋጭው ልጅ እጮች አየንና ማለት ነው። ማንን ይመስላል ስላቸው ላሚን ያማል ብሎ ነው የጨውት። እግዚአብሔርን ነው የምላችሁ። Thank you much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest. Then the sun gonna shine on a brand new day for me. A brand new day for love. Brand new day. ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ እንግዲህ ትልቅ ቀን ነው። የ1000 ልጆች ልብ ልናሳክም ነው ጋይስ። ትልቅ ተአምር፣ ትልቅ ታሪክ። አሁን ለእናንተ ሐሳቤ እኮ ምንድነው ፕሮሞሽን ቪዲዮዎች እንድትሰሩ ነው። ቪዲዮ በቃ ይኸው ጋይስ እንግዲህ ማናጀር ቀጥሬላችኋለሁ አለ። ቀጥሬያለሁ ነው የሚባለው ወይስ በጎ ፈቃደኝነት መጣል ነው የሚባለው? ያለ አባት ሰርፕራይዝ ልናደርገው ነው 100,000 ብር ሰጥተን ማለት ነው። ከዛ በፊት ግን አንተ አንድ ጥያቄ ልጠይቅህ እፈልጋለሁ። እሺ አባት ለምንድን ነው የምትወደው? እኔን ስላሳደገኝ
ጥሩ ደረጃና ጥሩ ትምህርት ቤት አስገብቶኝ እንዲህ ደረጃ እንዳወጣ I'm going away, yeah. Then the sun gonna shine on a brand new day for me, a brand new day for love, brand new day for me, brand new day for love. ያ አሁን እንግዲህ ከፍልፍሉ ክፍል ወጥተን ነው ያለነው። ምክንያቱም መመለስ እንችላለን። ፕሮሞሽኖች ደግሞ ቻሌንጅ አድርገውናል። አሁን በሻርክ ታለንት ማኔጅመንት ከዛው ስር ገብተህ ፕሮሞሽኖች ለማምጣት አስበናል። አንተ አሪፍ ቪዲዮዎች ቫይራሊቲውም እንዴት እንደምታስቀጥል እነግርሃለሁ። ልጅ ዳውድ ወንድምህም ያግዛሃል አለን። በውስጡ ሰፖርት ያደርጋል። እንዲህ እንላችኋለን። ሞገስ ግን ያጣኸው አባስ ትወልደኝ ነው። ባይገርማችሁ ከ3 አመት በፊት የኔ ቆንጆ የሚል ኮንተንት ነበረኝ which is ቪዲዮዎቼ ሃይ የኔ ቆንጆ እንዴት ነሽ የኔ ቆንጆ እያልኩኝ ቪዲዮ ሰራ ነበርና ያ ቪዲዮ አቆሚያው ነበረ። I think እሷም እኔን ያወቀችኝ በዛ ጊዜ ይመስለኛል። እንደዚህ በርትታ በኔ ስም አዶናይ 444 ቆሎ ብላ አሽጋ እንደዚህ ስራዋን ስታስተዋውቅ እኔ በጣም ውስጤ በጣም ትልቅ ኩራት ነው የሚሰማኝ።